ከክርስቶስ በታች የምድር ንጉስ ገንዘብ ከሌለ የገዛ ወዳጆች ሲጠሉት ያለ መጽሐፍ ቅዱስም የሚለው ነገር ነው። ከክርስቶስ እኩል ጎን ለጎን የተቀመጠው ገንዘብ ነው። አንተና ጠቅላይ ሚኒስትሩ መካከል ምናልባት ወይ 6 ሰው ሊሆን ይችላል። ምክንያቱም ለሀገር ተጠቅማለህ፣ ባለስልጣኑ ይፈልጋል፣ ማንም ትፈልጋል እና ለገንዘብ የምትሰጠው ቫልዩ ይሄ የረከሰ አይደለም፣ ቀላል አይደለም። የምድር ንጉስ ነው። ከክርስቶስ በታች የምድር ገዢ ገንዘብ ነው። ለሁለት ጌታ መገዛት አትችልም። ለዛ ነውና የሰሩ ሰዎች ደግሞ የገንዘብን ዋጋም ያውቃሉ፣ የራሳቸውን ዋጋ ያውቃሉ። ስለዚህ ሜንታሊ የጠነከረ ሰው፣ ፊዚካሊ የጠነከረ ሰው፣ ፋይናንሻሊ የጠነከረ ሰው ሚስቱን መጠበቅ ይችላል፣ ቤተሰቡ መጠበቅ ይችላል፣ ልጆቹ መጠበቅ ይችላል፣ ለሀገሩ መሆን ይችላል። የመጣለትን ዓላማ ሁሉንም ተወጥቷል፣ በጊዜው ተጠቅሟል። ዛሬም ቢሞት አይቆጨውም፣ መስራት የሚገባው ነገር ሰርቷል። እግዚአብሔርን የማይፈራ ሰው ጋራ 1 ዓመት 5 ዓመት ከመኖር እግዚአብሔርን ከሚፈራ ሰው ጋር 2 ቀን ኖረ፣ ከዛ በኋላ ወይ ሞት ወይ ፍታ፣ ምንም ችግር የለም። ፍቺን እየመከርኩ ሳይሆን የማይፈራ ከሆነ በምንም ሴትም ትሁን በነገራችን ላይ አትገዛልህ። የምታረገው ነገር እንዳለ ፌክ ነው የሚሆንበት፣ ደግሞ ያስታውቅባታል። እግዚአብሔር ጸጋውን ይነሳታል፣ በአንተ ልብ ውስጥ የመወደዱን ክብር ያነሳባታል። አስመሳይ ስትሆን እሱን ሳትፈራው ስትቀር አንተ ፍለፊት ሞገስ አታገኝም። ትለብሳለች፣ አያምርባትም። ትሰራለች፣ አንተን ለማስደሰት ብዙ ትጥራለች፣ ታስመስላለች፣ ግን አይሳካላት። ለምንድን ነው የማይሳካላት? እውነት ውስጧ ስለሌለ። እውነትም ካልሆነ ደግሞ የመፍረስ አቅም ስላለ። ስለዚህ እግዚአብሔርን የማይፈራ ሰው ለማንም አልመክርም። በተለይ ወንድ ልጅ እኮ ለምንም አይገዛም። እዚህ ምድር ላይ ለምንም የማይገዛ ፍጡር ወንድ ልጅ ነው። የሚገዛው ግን እግዚአብሔር ሲፈጥረው ለሴት ነው እንዲገዛ ያደርጋል። በቃ ከፈጣሪ በታች ለምንም አይገዛም። አንድ ይገዛል፣ ለሚወዳት ሴት ይገዛል። ትጥቅህንም ትተዋለህ፣ ጦሩን ትተዋለህ፣ ጫቱን ሲጃራውን ትተዋለህ። ዜሮ ሰው ትሆናለህ እሷን ስትወዳት። ሴቷም ግን ተራ ሴት አይደለች። በጌታስ በትክክል ያቺ ሴት ለሷ ለማበዳት ትችልም። በቃ ትችልበታለች። ንግግሩን ትችልበታለች፣ መሽኮርመሙን ትችልበታለች። ባይዘው መሽኮርመም ራሱ ሰውን በፍቅር እንደሚያሰብር ታውቃለህ።